عليكم ورحمة الله وبركاته. أكم جرتان هردفتة سراج في نزي نجيك أبدم خيادا. الحمد لله نجيك أبنا يرود تبوده أرد يبني ولد في نجران. أكم جرتان سين نجيك أبدني خيادا هردفتة خينا هدو بني جران أما اللي بربادن نما بدي كميتي إيش جرتان إيافن اللي نقولي إيش نتعريت نجرا جمع خيان جرتو. أنديت ناتشو سلام ناتشو يا سراج عندنا سبيت سبوتشاتن. ደህና ናችሁ አላችሁ እኛ አልহামዱሊላህ ከረጅም ጊዜ በኋላ ይሄው ዛሬ ተመልሼ መጥቻለሁ። ዛሬ መጣሁት ብቻዬን ያለሁት ሲራጅን ፕራንክ ለማድረግ ነው። አረኸኒን ዱፌ ሆባኺየ ሲራጅ ፕራንክ ጎዱፊን ዱፌ ጀቹ አረ ፕራንክ ይዳ ወሪዴ ምን ፕራንክ ተገናኘን ማለት ነው። በአዲስ ሰው አትፈልጉም ወይ? ቤተሰብ እንዲህ ነው። በጣም ተናደጃለሁ እዚህ ጋር ማለት ነው። ቤተሰብ እንዲህ ሰው የማይፈልግ ቸለል ለሚል ከሆነ በጣም ጥሩ ነው ማለት ነው። የማቲና መንበር ባነክ ሆንጋሪ ዳሂ ሲንጃገሩ ሲን ኮመዴት እንጀራ ወርደፍቶ ተኸኛ አረኸኒ ዱፌ ፕራንክ ይደን ሲራጅ ጉዲማ ሲራጅ ከመስ ጀራ ሙጫወሊ እንጀራ ሲራጅ ውስጥ ነው ያለው ማለት ነው ከልጁ ጋር። እኔ ደግሞ ምን ላደርግ እንደሆነ ታውቃላችሁ ማለት ነው። እዚህ ጋር ማለት ነው ቤቢ ቼክ አለኝ ማለት ነው። እርጉዝ ነኝ ብዬ ሲራጅን ገራን ቀባ ጄቲን ጀቹ ሲራጅቲ ኪጂ ቡቴማ ሲቲ ቀለመ ዲማን ቀባ አከሂም ቤከምኔን ጎረዳ ሲራጅ ዋና አንጆኒ ላላ ነማከሚ ይሪፈተሙ ይሪፈቱ ያዝኒሳ አከሚ ፕራንክ ይረቲ ያው ሪፋቹ ለን እንድሩ ጋምቤ ሁሜ ወሊላላ እንዴት ነው እርጉዝ ነኝ ወይ ሲራጅን ማለት ነው ፕራንክ ላደርገው ነው እና ማለት ነው። አብረን እንከታተል በስክሪፕቶ ነክቼው ማለት ነው አሳያችኋለሁ። የሚሆነውን ነገር በሙሉ አብረን እናያለን። እኔ አልፈልግም አስወርዳለሁ ነው የምለው። አኒም ፈዱ ኢብራሂም ባስጄቲን አስቲ ይመራዳ ዋን ኢኒና አንጆ ኡሜኒ ላላ ነወርዶ ፋወርዶፍቶ ተከኘ ተከታተሉኝ ማለት ነው። እና እዚህ ጋር ሄውና እንደምታዩት አስመሬበታለሁ። ሁለት አድርጌዋለሁ። አካገርተ ካነቲ ለመጎዴት እንጀራ ጀቹዳ ለመጎዴት እንጀራ ሲራጅ ማለከናንጆ ሂምቤሁ ንያማ ብራ ደቄቲን ጀቹ ብራ ታኤ ምናምን እቲ ወንተጄቲን ብራ ዱፌ ኸረ ካሜራ ቀቢፍ ጀላንጋ ሂንደዴሙ ኸረ ካሜራ እንጅሩትን ጀቹ ኢሳ ፊደዴ ዱፈ ጀቹ ካሜራ ኸየዶ ይፈዴት እንጀራ ዱራኒን ወንተጄቲን እንጀራ ቀፋቴ እንጀራ ደቄቲን ኢሳ ያሜ ዱፌ ኢሳ ዱረ ደዴማ ጀቹ ዋሰዋቲን ኢሳ ዱረ ናስቲ ሲቲኒ ማኮቱ ናልንገረክ ብዬ እሱ ጋር ሄጄ አዋርቼው እዚህ ወደ ካሜራ ይዤ እመጣለሁ። ካሜራ ይዤ ቤት ውስጥ ለመሄድ አይመችም ፕራንክ ላደርገው ስለሆነ ማለት ነው። ከዛ እሱን ሲጋብቼው ካሜራ ፊት ለፊት እቀመጣለሁ። እንግዲህ ከነቃብኝም ነቃብኝ ካልነቃብኝም አብረን እናያለን። የሲራጅን ሄጄ እጠራዋለሁ እሱን እና ሲራጅ ኬስ ሴኔቲን ያማ ካሜራ ከይድራኒ ሮኸይሴ ጅራ እቲ ቆጳይት እንጀራ ዋና እንጆን ቤኹ ቤቢቼክስ አሱመ ብራ ካየት ፊንዲ መላፈረጀቹ ካሜራን ከያ አከሲ ሙለኒስ አከዋን ተንጀኔ አማ ነረት ሲሻኮ ወኒ እንጆ ዋና ዳዳቲ ፊቴፍ ብራ ካየ ሰኒፉ አከኒ ሸኪነቲን ውጩ ጅዱ ጊዜውን ታስብረዋሊን ታወጭ ውጩ ጅዱቲ ልብስ መሃል ነው አውግሪ ያስቀመጥኩት። እንግዲህ ጠረጥራል ብዬ አላስብም። ይሄንን ማለት ነው ፕራንክ ነው እንዳይል አያስብም። በጣም ልብስ እንትን አርግቼዋለሁ ማለት ነው። ስለዚህ ጠርቼው ልምጣ እስቲ ምን እንደሚለኝ አላቅም። ማንኒን አንጆ ቢንቤኩ ያሜት ዱፌ ላኔ እኮ የጠራኩ እኮ ለዚህ አይደለም። ምን ይላል እንድተኛ አይደለም። አይ እስቲ ቀና በል ባላኔ ጨንቆኝ ልቤ እዚህ ጋር መጥቶ እኮ ይናቡ ተነስልኝ። እኔ እንትን ሰጭንቅላትን አንሳልኛ ምን ሆናለሁ? እኔ ምን ሆናለሁ? ምን ነገር አለ? ምን ነው በምንሽ ቀደምከኝ? ሰላም ነው አይደለም? አዎ ባላ ቀና በልኝ ያሰኛችን ቡና ቢል ማለት ቡና እየነገርኩ
አልችልም ያዞረኛል ምን እንደሆነ አላውቅም ጠዋትም ብዬሽ ነበር ያቅለሸልሸኛል ልቤ ላይ የሆነ ነገር እንትን ያደርገኛል እያልኩ ነው ነግሬሽ ነበር እኮ በአላህ ነግሬሽ ነበር ምን ብለሽ ነበር እንደሚያቅለሸልሸኝ ራሴን ያመኛል እሱን ነግረሽኛል ያቅለሸልሸኛል በቃ እኔ አላውቅም እንደሚያደርገኝ ብዬ ቅድም ከኑረዲን ጋር ስንወጣ ቤቢ ቼክ ይዤ መጣሁ ቤቢ ቼክ ይዤ መጥቼ ከዛን ሳየው ሁለት ሆነ ደነገጥኩኝ እኔ ጭንቅላቴን አመመኝ በዛ ላይ ደግሞ በጣም እንትን መች ነው ይዘሽ መጣ ቅድም ነው እንትን ያለው እዛ ጋር ያለው ሰው ካላመንከኝ ማለት ነው የታ ያውና እዛ ጋር ያለ እንትን ነው አንሳው ማለት አሁን ነው ቼክ አደረግሽ? አሁን ነው ቼክ ሳደርግ በቃ እንዲሁ ጠረጠርኩኝ ታውቃለህ እዚህ ስር ይቆ በቃ ያኔ ኑረዲንን ሳረግ እንደሆንኩኝ ሆንኩኝ ሆዴ ስር ይቆርጠኛል እዚህ ማጻኔ አካባቢ ራሴን በጣም ያመኛል የበለጠ ደግሞ እንትን ይለኛል ታውቃለህ አሁን ራሱ ምን እንደሆነ የበላሁት ቅድም የበላሁት ሎሚ መጥቼ አለቃለኝ በቃ እኔ አልቀመም ሁለተኛ ማርገዝ በጣም ይከብዳል ታውቃለህ እዚህ ሀገር ላይ ደግሞ ምንም እንትን የምትለው ነገር የለም እኔ ሀሳብ ምንድነው የምትለው እኔ አሁን እኔ ወላሂ ምንም ሀሳብ የለኝም ምን ሌላ ታውቃለህ እኔ ማስወረድ ብቻ ነው የማውቀው ነው ታውቃለህ ሹራባሱ ቆፈያላ ነው አንተ ከለይ ያለው ለይሳት ኑረዲን ገና 7 ወር አስባ ገና ባልት ወር በንሮዲ የሚያክሚን ጎዳ እንዴት ነው እሺ ማለት ነው አይ እኮ ደስታ ነው ደስታ ነው አይ ደስታ ነው አንተ ስደት ላይ ደስታ ነው አይደል ወለት ልጅ እንደዛም ሆኖ እኮ አላህ ያደረገበት ምክንያት እኮ ሊኖር ይችላል ያመጣበት በእርግጥ እኛ እንትና እቅዳችን አይደለም እዚህ ስደት ላይ እንደገና የመድገም እቅድ የለንም ግን ያው አላህ ያመጣው ነገር ነው አላህ ደግሞ ያመጣውን ነገር መቀበል ነው ያ የመጣው ደግሞ ሪስክም ሊሆን ይችላል አላህ በሱ ሁለተኛ በመጣው አላህ የምንፈልገውን ነገር መናገኝበት ሪስክ ሊሆን ይችላል እና ልጅ ደግሞ ሀብት ነው ምንድነው የሚያጫንቅሽ አንቺ ዋና እኔ በጣም ጨንቆኛል እኔ አስወርደዋለሁ እኔ ያለኝ አማራጭ አሁን ማለት ነው ነግሬ አውርተንበት ተስማምተን ማለት ነው አስተክሩን ላይ ምን አይነት ወሬ ነው የምታወሪው አስወርደዋለሁ ምንድነው አንቺ ማለት አልችልም ማን ሁለት አስባ አንተ በዚህ ላይ ራሱ በስደት ላይ ጭንቅላት እንዲህ ሲበላ በጣም ነው የሚከብደው ምን አይነት ከፈጣሪ ጋር እንደሚያጣላሽ አታውቂም እንዴ ማስወረድ እንዴት ታስቢያለሽ ይሄን ማሰብ አይደለም ልታደርጊው ይቅርና ማሰብ እንኳን እኮ የለብሽም በህልምሽ እንኳን ማሰብ የለብሽም እንደዚህ አይነት ነገር ሆነ እኛ ሐሳቡ አልነበረንም ግን እኛ ያሰብነው ሳይሆን ፈጣሪ ያሰበው ነገር ነው የሚሆነው ሁሌም ማለት ነው እኛ ያቀርነው እኮ አይደለም የሚሆነው ፈጣሪ ያቀደው ነው የሚሆነው ስለዚህ ሆኗል በጸጋ መቀበል ነው ሪስክ ፈጣሪ ደግሞ ሲያመጣ ለበጎ ነው የሚያመጣው ሁሉንም ነገር ማለት ነው ስለዚህ አትጨናነቂ ሃይ ምን ያጨናነቅ አሁን አንቺ ምንድነው የምትይው እኔ አስወርዳለሁ ማለት ነው ተስማምተንበት ማለት ነው ወይ ሐኪም ቤት ጠይቀን እዚህ ሀገር ደግሞ ታውቃለህ እዛ ሀገር እስር ቤት ነው እንትን ወይ ብቻ የሚሆነውን አለ አይደለ ሰው ካይወቅም እንዲህ ነው ብለህ ሳይሆን ይሆናል አይደለ ሰው ፈልገን እንዴት መብቴ እንዴት እንደሚደረግበት መብቴ ማለት አሁን ይኸውልሽ በራስሽ ብቻ እየወሰንሽ ሳይሆን በእኔ መብትም እየመጣሽ ነው ያለው አይደለም አንተ አሁን በኋላ አዳምጪኝ ካሁን በኋላ ልታገስሽ ነው በእኔ መብትም ነው እየመጣሽው በፈጣሪ መብትም ነው እየመጣሽ ያለሽ ገብተሻል ገባሻል ፈጣሪ ያመጣውን ነገር አልቀበልም እያልሽ ነው ስለዚህ በራስሽ የምትወስኝ አዳምጪኝ በራስሽ ቆይስቲ ባላ እንነጋገር መጀመሪያ እኮ እኔ እየተነጋገርን ነው ተነጋገርን በቃ ጨነቀኝ እሺ ምን ላድርግ አንቺ ብቻ መወሰን የምትችይው ነገር ጨነቀኛ ማሪ በዛ ላይ ፕራሶን ነው ያለልኩት ሁለተኛ ልጅ አልችልም ገና አመት አልሆነኝም እኔ ገና 7 ወሬ ነው እንትን አሁን ታላዝ በራስሽ የምትወስኝ ከሆነ ራስሽ ወስነሽ መወሰን ትችያለሽ ግን ያኔ እኔን አታገኝም ገባሻል እኔን አታገኝም ከፈጣሪም ጋር ነው የምትጣየው ከኔም ጋር ነው የምትቆራረጪው ማለት ነው አሁን በኋላ አልሰማሽም አርበሽ እንትን ምን አልኩኝ ምን ጨነቀኛ ታዲያ እሺ ምን ላድርግ እሺ አስባ አንተ እኔ ገና በኦፕሬሽን ነው ገና አሁን ገና እንትን ያልኩኝ እኔ እሺ ምን ላድርግ እኔ በጣም ያበዛሽው አልመሰለሽም አስብበት አንተ እስቲ ያበዛሽው አልመሰለሽም አይደለም ማሪ ተኝተህበት ምን ብለህ እስቲ አስበው
አስብና እንትን በቃ ካሁን በኋላ ይበቃል። ስለ እንደዚህ ያን ነገር አይደለም ማሰብ አይደለም ስለማስወረድ ማሰብ በህልምሽም እንድታስብ አልፈልግም። ካሁን በኋላ ያቆራርጠናል። እንደዚህ ያን ነገርም እንድታወሪ አልፈልግም። ተደማሪ እሺ ምን ላድርግ? እሺ አሁንም ሁለተኛ መውለድ በጣም ይከብዳል እዚህ ሀገር ውስጥ። እሺ ምንም የሚከብድ ነገር የለውም። ፈጣሪ ያመጣው እሱ ነው የሚጠብቀው። ከሆነ በኋላ ደግሞ ምንም ማድረግ አይቻልም። ፈጣሪ ያመጣበት ምክንያት ይኖረዋል ነው እያልኩሽ ያለሁት። ካሁን በኋላ ስለ እንደዚህ ያን ነገር ምንም እንድታወሪ አልፈልግም። እንጣላለን። እኔ እኮ የምትናገረው ወላ በራስሽ የምትወስኚ ከሆነ ካላስ ከዛሬ ጀምሮ እኔና አንቺ እንቆራረጥ። እኔ እየፈራው ነበር ወላ የነገርኩ የምታመነጫጭቀኝ የራስ ችግር ተወጪው የምትለኝ እየመሰለኝ ነፍሴ በጣም ተጨናንቆ። ኧረ በእናትሽ ትቀልዳለች እንዴ? ደስታ ነው። ልጅ አባት ልትሆን ነው ማለት ነው። እንኳን ደስ ያለህ። ደስታ ነው። ደስታ እኮ ነኝ። እንኳን ደስ ያለህ። እንግዲህ ፈጣሪ ያመጣበት ደግሞ ምክንያት አለ። እስቲ ኢንሻአላህ አላህ ላመጣው ለኸይር ነው እንዳልከው እስቲ ልቀበለው ማለት ነው። መጀመሪያ በጣም አትጨናነቂ። ምንድን ነው መጀመሪያ ተወጪው ምናምን ብለን ለማስጠኝ ተሳክቶልሃል። እንኳን ደስ ያለህ። አይንህን ከፍተህ ማየት ትችላለህ። እሺ እንዲህ አርግተህ ቀለም ነው። እዛ ጋር ደግሞ ልብስ ባህል ካሜራ አለ። እንዴ ፍራንክ ነው እያደረኩት ያለሁት እና ውዶቼ አያችሁ እንግዲህ ተሳካልኝ ወይ? ሲራጅ ምን አይነት ሰው ነው? አላህ የሚፈራ ሰው ነው ወይስ እንዴት ነው? ለልጅ ያለው አመለካከት አረ ምን ታንቺ መሰለ ምን ቀበታሽ ነው? ቀለም ነበር ስክሪፕት ምን ስክሪፕት አርኪታኒ ምቲ ወርደፍቶ ተኸኛ ሲራጅ ፍደለጌት እንድራ ናቴ ሙናፊን ታኒ ሲራጅ ለማከሚ ነው ወይ ሞጃለት ሆነ መረቢ ሶዳቱ ኮሜንት ጀለን ነው ኻያዳ አራንተና ሰላምትላቸው ምን ተናደባቸው ሳይፈልጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ውድ ሲራጅ ኤንድ ነሲ ተመልካቾቻችን ዛሬ እንግዲህ ተመልሰን መተናል። በስንት ጊዜ ቆይታ በኋላ አልፈለጉንም። ቆይታ በኋላ መጣን። ወላሂ ጠፍተን ነበረ። ቢሆንም ዛሬ እንግዲህ ተመልሰን መተናል። በፕራንክ ጀምራኛለች። እኛ ተሳክቶላታል። እንግዲህ አስወርዳለሁ ምናምን ነበር ያለችው። እኛ በእርግጥ ሁለተኛ የመድገም እዚህ እንትን ላይ የለም። ስደት ላይ ሁለተኛ የመድገም ነገራቶች ሲመቻቹልን ብለን ነው። እቅድ አለን። ማንም ሰው እቅድ አለው። ያንን እቅድ ነበር እኛ እንትን ያሰብነው። ግን አርግዣለሁ ምናምን አስወርዳለሁ ምናምን ስትለኝ በጣም ነው የተናደድኩት። ምክንያቱም ፈጣሪ ያመጣውን መቀበል ነው ያለብን ማለት ነው። እና በእርግጥ አግኝታኛለች። አይነን ከፍተኪ ጀኬ በን ይላልሽ እና ሆርደፍቶተ ኸኛ አከቲ ሲራጅ አርከዴት እንጀራ ጀቹዳ ሲራጅ አራንተና ናፍ ሸወደሜ እንጀራ ሰኒፉ ነረት ይነቃኔ ሲናሩ ሴ ወይረ ሃይ ኒዮን ኒጃ ሁጩ በከሰኒ ጉሬቲን አከነማ ሁጩ ዲቁቴ ምትልብስ እንደሚያጥብ ሰው ተምሪ አስተካክዬ እዛጋ ፏፏ አርግቼ እንደዛ ፍራንክ ሰራውት የለም። ስለዚህ ኢንሻአላህ ተሳክቶላታል ማለት ነው። ዛሬ አላህ ያውቃን እላለሁ። እሺ በዚህ ሰላምታ በዚህ እንሰናበታችኋል። አስማኒስ ንዳብና ካሁን በኋላ ደግሞ ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ለምንሰራው ስራ ላይክ በማድረግ አበረታቱ። እንድንበረታታ አዲስ ለሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን። ሼር በማድረግ እንደዚሁም አበረታቱ እንላችኋለን። አሁን በተለያዩ ፕሮግራሞች እንመጣለን። በቻለኝ በፕራንክ እና ተመልካቾቻችን በዚህ ነገሮች ዱቢ ተነረቲ አልወጣለ ዱቢ ተነረቲ ጀቹዳ ላይክ ሼር ሰብስክራይብ ወሬን ሃሬታተን ሰብስክራይብ ኮዳ ወሪ ማቲ ኸኝታተን ኮሜንት ይጀለኑ ኻያ ሃንቀኑ ያደን ኮሜንት ይጀለኑ ኻያሜ እንደናፈቅናችሁ አሳውቁን። እስቲ ካላሳወቃችን አልናፈቅናችሁ ማለት ነው። አንመለስን ተመልሰን ደብኔ እንዱፍኑ አከኑ ያደን ኮሜንት ይጀለ ኻያ ማቲ ነከና እስሊት ያሬት እንዝራ። እንግዲህ ተመልካቾቻችን በሌላ ፕሮግራም ተመልሰን እንመጣለን። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው